ኦኬ በጣም አሪፍ። እኔም ጥያቄ ስሰራ ብዙ ያስተዋልኩት ነገር አለ እና ፊዚክስን አሁን አንድን ጥያቄ ስንሰራ የሆነን ፎርሙላ ለማግኘት የዛን ፎርሙላ ለማግኘት ብዙ ድራይቭ እያደረግን የምንሰራቸው ፎርሙላዎች አሉ። እንዳልኩም ተመልሰን ወደ ዳይናሚክስ ምናምን ህጎችን እያጠናን እንመጣለን እና የተለያዩ ጥያቄዎችን ስንሰራ እንዴት ነው ልናስታውሳቸው የምንችለው? ወይስ ቶሎ ቶሎ መደጋገም አለብን? በተለይ ደግሞ የሆነን ፎርሙላ ልናመጣ ስንል ብዙ ፎርሙላዎችን አንድ ፎርሙላ ብዙ ፎርሙላ ድራይቭ ተደርጎ ነው የሚመጣው እና ያለፉን እንዴት ኮንሴፕቶችን እንዴት ቶሎ ቶሎ ማስታወስ እንችላለን? ወይስ በየቀኑ ዲቴል ከቨር እያደረግ መምጣት መቻል አለብን? እየተመለስ ማጥናት አለብን? ኦኬ አዎ ፈተና ላይ ገብቶ ከመጀመሪያው ጀምሮ ድራይቭ እያደረገው እያንዳንዱ ኢኩዌሽን ሜት ይከብዳል ሳይሆን ማለት ድራይቭ ማድረግ ቢቻልም ጊዜ ይፈጃል። ኦፍኮርስ ይሄ ይገባናል። እና ቅድም ብያለሁ ማለት ፊዚክስ መጀመሪያ አፕሮች ሲደረግ የሚሸመደድ ነገር የለውም ተብሎ አፕሮች ቢደረግ ብያለሁ። እና እሱም እውነት ነው። ግን አሁን ፈተና ማይንድድ ስንሆን ለፈተና ኤግዛም ማይንድድ የሆነ አጠናን ስናጠና ፎርሙላዎችን ማለት መጀመሪያ ኮንሰፕቶችን በደንብ ካወቅናቸው አንደኛ ፎርሙላውም ለማስታወስ ያን ያህል አይከብድም። ቱ ቢ ኦነስት ማለት ይሄ ማለት ኢቭን አንዳንዴ ኤስአይ ዩኒቶችን ሁላ ማስታወስ ለፎርሙላው ሊረዳ ይችላል። ለምሳሌ ቬሎሲቲ ብለን ሜትር ፐር ሰከንድ ሜትር ኦቨር ሰከንድ ቤዚካሊ ዲስታንስ ኦቨር ታይም እንደሆነ ልታቅ ትችላለህ። አንደኛው ሜትር ኢቭን ኤስአይ ዩኒታቸው የሚናገሩ አሉ አንዳንድ ፎርሙላዎች፣ አንዳንዱ ደግሞ አሉ የማይናገሩ። ለምሳሌ ጁል ከተባለ አንድ ዩኒት ነው። እንዴት መጣ የሚለው ነገር ሊከብድ ይችላል። ግን ኢነርጂ ብለን ምንድን ነው ምናምን ስንል ለምሳሌ ፓወር ብለን ዋት ይላል እና ኬት እንደመጣ ከኤስአይ ዩኒቱ ላናቅ እንችላለን። ግን ለምሳሌ ፓወር ምን ማለት ነው? እሱን ኮንሰፕት በደንብ ከታወቀ ከዛ በኋላ ፎርሙላ ለማምጣት አይከብድም። ማለት ፓወር ማለት የወርክ ሬት ነው ካልን ሬት ማለት ምን ማለት ነው? ፐር ታይም ማለት ነው ኖርማሊ። ይሄ ማለት ወርክ ኦቨር ታይም ነው ብለን መደምደም ይችላል። ቤዚካሊ ይሄ ዋና ፖይንቱ ምንድን ነው? ዋናውኑ ኮንሰፕቱን በደንብ ከተያዘ እና በደንብ ካወቅ ነው ኮንሰፕቱ ከዛ መረዳት እንችላለን። ማለት ከዛ ቀጥታ ኢኩዌዥን ማውጣት እንችላለን። ግን አንዳንዴ እነዚህ ነገሮች ማለት ኦፍኮርስ ሊጠፋ ይችላል። ኮንሰፕቱን እያወቅ ነው ዶቶችን ማገናኘት ሊከብደን ይችላል። እንዲህ በሚሆንበት ሰዓት ብዙ ጊዜ የሚመከረው ምንድነው? ለእያንዳንዱ ቶፒክ የሆነች ትንሽዬ አንድ የሆነ የታጠፈች አጥሬራ ትሆንና እየተከፋፈለች ፎርሙላዎቹ ቢጻፉ እሱን ቶሎ ቶሎ ማለት ፎርሙላው ዝም ብለን አንድ በሁለት ቀን ኦር ምናምን ዝም ብለን ባለው ብናደርገው ፊዚክስ በምናጠናበት ጊዜ ሊሆን ይችላል። ልክ ስናጠና ለምሳሌ ዛሬ ሌላ ቶፒክ እንኳን ብናጠና ለምሳሌ ዛሬ ፍሉድ ብናጠና ከጨረስን በኋላ ዝም ብለን አጥሬራውን እንደ ሊሆነ ማለት የሆነ ገረፍ ለማድረግ ስኪም ለማድረግ ያክል ኢቭን የዳይናሚክስ ኢኩዌሽኖቹ ፎርሙላዎች ሊኖረው ይችላል። ግን ስኪም ለማድረግ ያክል አእምሯችን ላይ እስኪቀረጽ ድረስ በደንብ ስኪም ብናደርገው ሞር ኢፌክቲቭ ይሆናል ማለት ነው። ይሄ ማለት ሞር ለማስታወስም ይረዳናል። ኦኬ በጣም አሪፍ። እሺ ወደ ሌላ ጥያቄ ስገባ በአሁን ሰዓት ላይ ሙሉ ለሙሉ ማለት እንችላለን አብዛኛው ተማሪ ወደ 96% የሚሆነው ተማሪ በአሁን ሰዓት ላይ በቪዲዮ ነው እያጠና ያለው። ዩቲዩብ ላይ ሊሆን ይችላል፣ የተለያዩ ኤዱኬሽናል ፕላትፎርሞች አሉ፣ ከፍሎ እዛ ላይ ገብቶ ሊያጠና ይችላል። በመጀመሪያ ጥያቄ በቪዲዮ ማጥናት እንዴት ታየዋለህ አንተ? አንተስ ይሄ ሜትድ ትጠቀመው ነበር? የመጀመሪያው። ሁለተኛ ነገር ደግሞ ፊዚክስን ትምህርት ደግሞ በቪዲዮ ማጥናት እንዴት ታየዋለህ? ከተጠናስ በቪዲዮ በምን አይነት መልኩ ብናጠና ትመክራለህ? ኦኬ አሁን በቪዲዮ ማጥናት አክቹዋሊ በጣም ጥሩ ነው። ማለት ይረዳል። ሙር ነገሮችን ሙር ቪዥዋላይዝ እንድናደርግ ይረዳናል። ሙር ቪዥዋላይዝ ሆነ ማለት ደግሞ ሙር የማስታወስ እድላችን ከፍ ያለ ነው። ምክንያቱም እንደሚባለው ኢቨን አንዳንድ ሳይንቲፊክ ሪሰርቾች ሁላ እንደሚያሳዩት ቪዥዋል የሆኑ ነገሮች ብዙ ጊዜ አይረሱም ይባላል። እና እንዲህ ሲሆን ምንድነው በቪዲዮ ማጥናት ጥሩ ነው። እኔም ተጠቅሜበታለሁ ኦፍኮርስ። ኢቨን አንዳንድ በጣም የምወዳቸው የዩቲዩብ ቻናሎች ነበሩ እና እነዚህ በቪዲዮ ማጥናት የሚለው ነገር ጥሩ ነው። ግን አሁን በቪዲዮ ማጥናት የሚሉት ነገሮች አንዳንድ ሊሚቶች አሉት። ለምሳሌ እነዚህ ሊሚቴሽኖች አንዳንድ ምንድነው ማለት ፐርሰናሊ አድሬስ አያደርጉም። ማለት አንድ ተማሪ ልክ በቪዲዮ ሲያጠና ተቀርጾ የተቀመጠ ቪዲዮ ነው። ጀነራሊ ነው የሚቀረጸው። አድሬስ አያደርጉም። ይሄ ማለት የሆነ ሰዓት ላይ ጀነራሊ እንረዳውና ግን
ጀነራሊ ተረድተን ኦኬ ይሄን ነገር ገብቶኛል ብለን ልንሄድ እንችላለን። እንደዛ አጋጥሞኝም ስለሚያውቅ ነው። እኔ ግን ከዛ በኋላ ጥያቄ መስራት ላይ ስንገባ የሆነ ፐርሰናል የሆነ ጥያቄ ይመጣል። ኦር የሆነ ጀነራል የሆኑ ቪዲዮዎች ማለት ይሄ ቪዲዮ የሆነ ዲቴይል ሊሆን ይችላል፣ ግን ዲቴይል ሲሰራ ለብዙ ሰው ስለሚሰራ አረዳዱ ኢዝ ላይክ ሞር ጀነራል። ሶ ሞር ሲመጣ ምን ሊሆን ይችላል? የሆነ ሞር ዲቴይል ሊሆን ይችላል። ኦር አስተማሪው ባስተማረው ሞር ዲቴይል ላይክ ሞር ፐርሰናል ሊሆን ይችላል። ሶ እነዚህ አይነት ነገሮችን ፐርሰናል ነገሮችን አድሬስ ለማድረግ ይከብዳል። ሶ እነዚህ ነገሮች ቪዲዮዎቹ ሲጠኑ እንደ ዋና ሳይሆን እንደ አጋዥ ቢሆን ይመረጣል። ማለት እንደ ዋና ማጠኛ ከሆነ እንዳልኳችሁ ጀነራል የሆነ ነገር ስለሚሆን ፐርሰናል የሆኑ ነገሮች ይጠፋሉ። ግን ከፐርሰናል ተነስተን ጀነራል ነገሮችን እንደ አጋዥ ብንጠቀም ሞር ኢፌክቲቭ ይሆናልም ነው። ኢቨን እሱ ካጠናን በኋላ እሱ እንኳን እንደ ዋና ብንጠቀም ከራሳችን እኩል ፐርሶናላይዝድ የሆነ ነገሮችን ብንጨምርበት ኦር ማለት ራሳችን ሌሎችን መጽሐፍቶችን ብናነብም ማለት እንዳልኩ ቪዲዮዎቹ ፐርሰናል የሆነ ነገር ኦር ዲቴይል ቢሆንም ግን አረዳዳቸው ሞር ለጀነራል ኦዲየንስ ስለሆነ ጀነራል ስለሚሆኑ ነው። እነሱን ነገር እንደዛ ቢያዝ ጥሩ ነው። በጣም አሪፍ በጣም አሪፍ። እሺ ፊዚክስን ወይም ደግሞ ፊዚክስን ኮንሴፕት ለብቻ በቪዲዮ ማጥናት እንዴት ታያዋለህ? እንዴትስ ነው ፊዚክስን በቪዲዮ ማጥናት የሚችሉት? ኦኬ ሶ በፊዚክስ እንዴት በቪዲዮ ማጥናት ይቻላል ለሚለው ነገር ሙር በቪዲዮ ማለት በቪዲዮ ሲጠና እኔ አንድ የምመክረው ነገር ኢንስቴድ ኦፍ ዝም ብሎ የሚናገር አንድ ሰው ምናምን ነገር ኦር ብላክቦርድ ላይ ከሚያሳይ ነገር ሞር ቪዥዋል የሆኑ ነገሮችን የተጨመረበት ቢሆን ጥሩ ነው። ለምሳሌ እኔ የምጠቀምበት አንድ ቻነል ነበር። ምንድን ነው እሱ ለምሳሌ ላይክ ፕሮፌሰር ነው፣ ሌክቸር ነው የሚሰጠው። ሞር የሆነ አኒሜትድ የሆኑ ቪዥዋሎች ምናምን የለም። ግን እኔ ሞዴል ለምን ነበር በጣም ቪዥዋል ነው ስለ ክላስ ውስጥ በጣም ብዙ ኤክስፐሪመንቶችን ይሰራል። ኮሌጅ ላይ ነው የሚያስተምረው ሰውየው። ብዙ ኤክስፐሪመንቶችን ይሰራል። ማለት ፊዚክስን በጣም አንድ ሲደመር አንድ ኢኳልስ ሁለት እንደማለት ያክል በጣም ቀላል ያደርገዋል። እና እኛም አሁን ተማሪዎቻችን ስናስጠና እሱ ነው የምንጠቀመው እንደዚህ አይነት ሜቶዶችን። እሱም እንደሚያደርገው አንድ ሲደመር ኢኳልስ ሁለት እስከማለት ያክል ሲምፕል እንዲሆን ያደርገዋል። ከዛ ደግሞ ሙር ኤክስፐሪመንቶችን ስለሚሰራ ሙር ቪዥዋል ነው፣ ሙር አይረሳም ማለት ነው። እንደዚህ አይነት ነገሮች እንደዛ ባይሆንም እንኳን በአኒሜሽን የሚሰሩ ነገሮች አሉ። ለምሳሌ አንድ እቃ ሲወድቅና እንዴት ነው ኤር ሬዚስታንስ የሚለው ነገር ሲነገር ሲያስረዳ አንድ ቪዲዮ አለ። ለምሳሌ በአኒሜሽን የሚሰሩት እንዲህ ሲወድቅ ምናምን ነገር ኢቨን ቫኪዩም ላይ እና ኤር ሬዚስታንስ ላይ እንዴት የነገሮችን አክሰለሬሽን እንዴት ነው አፌክት የሚያደርገው ምናምን የሚለው ነገር ራሱ በአኒሜሽን የሚያሳየው አለ። ሙር ቪዥዋል በሆነ ሙር ፊዚክስን በጣም ፋን እና በጣም የማይረሳ ያደርገዋል። በደንብ እንዲገባን የሚያደርገዋል፣ ሲምፕሊፋይ ያደርገው ማለት ነው። እና ግን ከዛ ብቻ ማጥናት አሁንም ኢናዱኬት ነው ኦር ኢናፍ አይደለም ነው የምለው። ምክንያቱም እንዳልኳችሁ ኢቭን እነሱም ለጀነራል ኦዲየንስ ነው የሚሰሩት። ሙር ጀነራል የሆነ በደንብ ማለት የሆነ ሙር ጀነራል ኮንሰፕቱ አይዲያው እንዲያዛቸው እንጂ እንዳልኳችሁ ፈተና ስትሰሩ ሙር ፐርሰናል የሆነ እስከ ፐርሰናል ሌቨል ድረስ ኦር ዲቴይል ሌቨል ድረስ ሊሄዱ ይችላሉ። እነሱን እንደዛ እናደርግና ግን በራሳችን መጨመር ያለብን ነገር ቢኖር አሪፍ ነው። ኦኬ በጣም አሪፍ በጣም አሪፍ። ስለዚህ ተማሪዎች አንድን ቪዲዮ ካዩ በኋላ ከራሳቸው ጋር ሪሌት እያደረጉ እንትን ቢያጠኑ እና በዛው ደግሞ በጥያቄ ፕራክቲስ ቢያደርጉ የመከርከን ነገር ይሄ ነው። በመቀጠል እስቲ አይኖ እንደምትረሳው አውቃለሁ፣ ግን እንትንም ይጠቅማሉ ለፊዚክስ ብለህ የምትነግረኝ ዩቲዩብ ቻናሎች አሉ ፊዚክስን የሚያስተምሩ? ኦኬ አሉ። አዎ ሜቢ ዲስክሪፕሽን ላይ ልታስቀምጥላቸው ይችላል። አንዱ አለ ለምሳሌ እኔ ብዙ ጊዜ የምጠቀምበት ፕሮፌሰር ዋልተር ለዊን ነበር የሚባለው። ኤምአይቲ ላይ ሌክቸረር ነው። ኤምአይቲ የአሜሪካው ኤምአይቲ ጋር ላይ ሌክቸረር ነው እና እሱ ነበር ብዙ ኤክስፐሪመንቶች ይጠቀማል። ኢቨን አንዳንዴ ሂዝ ላይፍ ኦን ዘ ላይን ያስገባል ፊዚክስ ምናምን አለው በማለት እና እሱ ሰውዬ በጣም ነገሮችን በጣም ሲምፕል ያደርጋል። እኔ ኦልሞስት ሁሌ የምጠቀመው እሱ ነበር እና ብዙ ጊዜ ደግሞ ጓደኞችም ሬኮመንድ አድርገውኝ እኔም አይቼው የተመቸኝ ነበር። ኦርጋኒክ ኬሚስትሪ የሚባል ቲዩተርም አለ፣ እነሱም አሉ። እንዳልኳቸው እነሱ በጣም አሪፍ ናቸው።
ነገሮችን በጣም ሲምፕሊፋይ ያደርጋሉ። እንዲህ ደግሞ እንዳልኳችሁ ፐርሰናል የወደድኩት በጣም እና ፐርሰናሊ በጣም ብዙ የተጠቀምኩት ፕሮፌሰር ዋልተር ለዊን ነው። እሱ በጣም ነገሮችን አንድ ሲደመር አንድ ኢኳልስ ሁለት እስከ ማለት ድረስ በጣም ሲምፕሊፋይ ያደርጋል። በጣም ኤክስፐሪመንቶችን ይጠቀማል። እኔ እሱን በጣም ወድጄው እሱን በጣም እጠቀምበት ነበር። በጣም አሪፍ። ያፌት ፊዚክስን እስቲ ለአንተ ግለጽልን እስቲ። ፊዚክስ ለአንተ ምንድን ነው? እንዴት ልገልጽ ትችላለህ ፊዚክስ ለአንተ? ማለት በቃ አሁን ፊዚክስ ላይክ ቤዚካሊ ፊዚክስ ኢኳልስ ላይፍ ማለት እንችላለን። ምክንያቱም ኤቭሪቲንግ ላይፍ ላይ ኤክስፕሌን ማድረግ ይችላል። እኔ እናንተ አሁን ለምሳሌ እንዲህ እያወራን ነው። ቤዚካሊ ፊዚክስ እንዴት ነው? ሲግናል ትራንስሚሽን ነው ቤዚካሊ ፊዚክስ ነው። ፊዚክስ ማለት ኢን ሲምፕል ተርምስ ፊዚክስ ማለት ኤቭሪዴ ላይፍ ማለት ነው። ኤቭሪዴ ላይፍን ኤክስፕሌን ማድረግ ማለት ነው። አንድ ነገር ሲመጣ እኮ ለምንድን ነው መኪና የሆነ ሲምፕል ላይ ለምንድን ነው መኪና በ30 ሂዱ የሚባለው ፍጥነት ኦር ለምንድን ነው በ120 ምናምን ሲሄዱ እንዳትነዱ የማይመከረው እንዲነዱ የማይመከረው? ፍሬን ሲይዙ ወዲያው ስለማይዝላቸው ነው። ለምን የሚለው ነገር ካይነማቲክስ ምናምን ኤክስፕሌን ያደርጋል። እነዚህ ነገሮችን ቤዚካሊ ኤቭሪዴ ላይፎችን ለምን የምንለው ጥያቄዎች ለምን ኦር ዋይ እና እንዴት ኦር ሃው የምንላቸው ጥያቄዎች የሚመልስልን ነው። ኢን ሲምፕል ተርምስ ኤቭሪዴ ላይፍን ኤክስፕሌን እንደማድረግ ነው። በጣም አሪፍ የሚገርም አገላለጽ ነው የገለጽክልን። እሺ አሁን ደጋግሜ ጠይቄያለሁ። አይ ነው ብዙ ነገር አብራርተናል። ፊዚክስ ከቤዚክ ወደ አድቫንስ እንዴት መምጣት እንችላለን። ግን አንድ ለተማሪዎች ዋስትና እንዲሆነን አንድ ተማሪ አሁን ህዳር ሊገባ ነው። አይ ነው 7 ወር ነው የቀረን እያስባለሁ። አንድ ተማሪ ሁሉንም ትምህርት ባለው ጊዜ በትክክል በስተዲ ፕላን ፕሮካስቲኔሽን አስወግዶ በዲሲፕሊን በኮንሲስታንሲ ካጠና ከቤዚክ ወደ አድቫንስ ራሱን አዘጋጅቶ ኢንተራንስን ጥሩ ውጤት ማምጣት ይችላል ብለህ ታምናለህ? አዎ በጣም አምናለሁ። ምክንያቱም እንዳልኳችሁ ዋናው ስተዲ ፕላን እና ዋናው ቴንሽኑን ኮንትሮል ማድረግ ነው። ማለት አይነው ቴንሽን በጣም ከባድ ነገር ሊሆን ይችላል። የሆነ አንድ ሳምንት ባለፈ ቁጥር ወይ አንድ ሳምንት እኮ አለፈ ከዚህ በኋላ ይህን ያክል ነው ያለን እና ምን የሚል ነገር ይመጣል። እውነት ነው። እሱም እኔም ቀበለዋለሁ። ምክንያቱም እኛ ጋርም እንደዛ ነበር። ግን ዋናው ይሄ ቴንሽን ወደ ሞቲቬሽን ቢቀየር ኢቨን ሞር ፕሮዳክቲቭ ይሆናል። ይህ ማለት ይሄ ቴንሽን ኢቨን ሞር ወይኔ 4 ወር ቀረኝ ከማለት ማትሪክ ለመፈተን 4 ወር ብቻ ይቀረኝ ማለት ይሄ ማለት በ4 ወር ውስጥ ይሄ ነገር መጨረስ እችላለሁ የሚል ሞቲቬሽን ቢቀየር ይሄ ፍርሃቱ ፔሲሚዝሙ ወደ ሞቲቬሽን ቢቀየር ኢስ ኢቨን ሞር ኢፌክቲቭ ብዬ አስባለሁ። እና እንዳልኳችሁ እኛም ማለት እኔም ይሄ ከራሴ ኤክስፒሪንስ እያወራሁ ስለሆነ ነው። ኦልሞስት 4 ወር ምናምን ቀርቶ ነበር የሆነ ሰዓት ላይ። ኢቨን በዛ ሰዓትም ማለት በአንድ የፕሮክራስቲኔሽን አጥፉ ማለትም ይከብዳል ማለት በራሴም ስላየሁት። ግን እንዳልኳችሁ ይሄ ስተዲ ፕላኑ እያንዳንዱ ቶፒክ ምን ያክል ሰዓት ይፈጃል ምናምን ብለን የሁሉም ምን ያክል ሰዓት ይፈጃል ሁሉም ካወቅን በኋላ እያንዳንዱ ቶፒክ በየሳምንቱ ይህን ያክል ሰዓት እሰጠዋለሁ ብንል ኢቨን ፕሮክራስቲኔት ብለን አድርገን ለምናጠፋው ታይም ራሱ የሆነ አሸጋሽገን እሱን ነገር እንድናካክሰው ሙር ይረዳናል ማለት ነው። ኦኬ አሁን በጣም የሚገርም ኮንሴፕቶችን አንስተናል። በደንብ እያብራራለን። በጣም አሪፍ አመሰግናለሁ። አሁን የምጠይቅ ጥያቄ ደግሞ ብዙ ጊዜ ጥናቶችን ስንጀምር እንጀምራለን፣ እናቋርጣለን። የሆነ ፕላን እንጀምራለን፣ እናቋርጣለን እና እሱ ነገር አንተ ላይ ተከስቶ ነበር ወይ? ይህንን ጥያቄ መጠየቅ እፈልጋለሁ። እንዲሁም ደግሞ አንተ ኤግዛክትሊ ስንት ወር ሲቀር ነው ጀመረ ማቋረጥን ፕላን ትተህ በትክክል በጸና አቋም ምን ያክል ወር ሲቀር ነው የተዘጋጀው? ደግሞ በዚሁ አንድ አያይዤ የምጠይቅ ጥያቄ ከጓደኛ ጋር ማጥናት እንዴት ትመክረዋለህ? እሱን ብትመልስልኝ ደስ ይለኛል። ኦኬ አዎ ይሄድ ነው። እኔም ብትጠይቀኝ አይ ቲንክ እስኪ ብንቆጥሩ አይ ቲንክ ወደ 5 ወር አካባቢ ሲሆን ኦልሬዲ በቃ ስተዲ ፕላኖችን ብዙ ሞክረን በቃ ልክ የሆነ 4 ወር ከምናምን ሲቀር ኦልሬዲ ስተዲ ፕላን አግኝቼ በዛ እየቀጠልኩኝ ነበር። ይሄ ማለት ከዛ በፊት የነበሩት የጀመርኩባቸው ጊዜዎች አሉ ኦፍኮርስ። ከዛ በኋላ የሆነ 1-2 ቀን ሞቲቬሽን ይመጣና አጠናለሁ። ከዛ በኋላ ግን ይቆማል። በቃ እሱ ነገር ይቆማል ቤዚካሊ። በቃ እንደዛ ነገሮች በጣም ብዙ ጊዜ ያጋጥማሉ።
ከዛ ግን ልክ ስተዲ ፕላን ይሄ የሚሆነው ምንድን ነው የሆነ አይገፋ ይሄ ነገር አይገፋም እንዲህ ማለት እጀምራለሁ። ለዛ የሚያውቅ ነው። ግን ልክ ስተዲ ፕላን እቺን ነገር ዲስከቨር ካረኳት በኋላ ግን በቃ አይኖ ምን ያክል እየሄድን ነው እሱ ዛሬ የሆነ 2 ሰዓት የሚፈጅ ቻፕተር ላይክ 2 ሰዓት የሚፈጅ የሆነ ቶፒክ ጀመሪ የሆነ 40 ደቂቃ ብቻ ባነብ ኦኬ ሶ የ40 ደቂቃውን ጨርሻለሁ። 1 ሰዓት 20 ደቂቃ የሚሆን ቶፒክ ይቀረኛል ብዬ ሊሆን የት እንዳለው ኦር ተማሪው እንደዛ ቢያደርግ የት እንዳለ ያውቃል ማለት ነው። ወይም ማለት ሎስት የሆነ 40 ደቂቃ አንብቦ ይሄ ነገር አይገፋም እንዲህ ሲሆን የሚለው ምን ያክል እንደቀረው በኤስቲሜሽን ማወቅ ይችላል። ያ ኢቨን ሞር ሞቲቬሽን ይሆናል። ይሄን ያክል ነው የቀረኝ ሞቲቬሽን ይሆናል። ያኛው ግን ብዙ ጊዜ ተጀምሮ የሚያልቀው ምናምን የሚቆመው ምናምን ነገር ኢትስ ላይክ አንደኛ ስቴዲ ፕላን ሊመቸን ይችላል ኦር ሞር ዲቴይልድ ላይሆን ይችላል። ፕላን በጣም ዲቴይልድ በሆነ ቁጥር በጣም አሪፍ ነው። ሞር ዲቴይልድ ላይሆን ይችላል ምናምን ነገር ኢቨን አንዳንዴ ዳይናሚክስ እና በዳይናሚክስ ውስጥ ያሉ ኮንሰፕቶች ይሄን ያክል ሰዓት ይፈጃሉ፣ ይሄን ያክል ደቂቃ ይፈጃሉ ተብሎ ቢወጣ ዛስ ኢቨን ሞር ቤተር። ምክንያቱም ዊን ነው ማለት ምን ላይ እንደሆነን ኢቨን ቤተር ኢቨን ሞር ኤፊሽንትሊ ትራክ ማድረግ እንችላለን። ግን እኔ ቤዚካሊ እንዳልኩት አይ ቲንክ ወደ 5 ወር ምናምን ሲቀር 4 ወር ከምናምን አካባቢ ሲቀር ስተዲ ፕላኑን ኦልሬዲ ፊገር አውት አድርገን እየጨረስን ነበር እና ከዛ በኋላ ነው ሞር ይጠናል ምናምን ነገር። ከዛ በኋላ ያው ኦፍኮርስ ማትሪክ እንደሚታወቀው ደግሞ ምንድነው ማትሪክ ላይ አጥንቶ ብቻ አይገባም ራይት፣ ብዙ ጥያቄ መሰራት አለበት። ይህን ስንጨርስ መጨረሻ ላይ ጥያቄ ውስጥ ምን ላይ ይገባል? ለጥያቄዎች ውስጥ ለምሳሌ አንድ ሳብጀክት ጥያቄዎች ለመስራት ምን ያክል ጊዜ ይፈጅብኛል? ብዙ ለምሳሌ የ3 ዓመት ማትሪክ ጥያቄ ለመስራት ፊዚክስ ምን ያክል ጊዜ ይፈጅብኛል? ይህን አንድ ቀን እንዲህ ልስጠው ከዚህ በኋላ ስንት ጥያቄ ልስራ ምናምን የሚለው ነገር ከዛ በኋላ ፕላን አውት ሲደረግ ሞር ኤፊሽንት ይሆናል ማለት ነው። አይ ቲንክ ኦልሞስት 4 ወር ከግማሽ ምናምን ሲቀረኝ ነው እኔ ይህን ነገር በስርዓት የጀመርኩት። ምክንያቱም የት እየሄድኩኝ እንደሆነ የዛኔ ትራክ ማድረግ ይችል ስለነበር ይሄ ፕሮግራም ማለት ይሄ መሰላቸት የሚለው ነገርም ትንሽ ያስቀራል ማለት ነው። እና ከጓደኛው ጋር ማጥናት እንዴት ያለ የሚለው ነገር እንዲሁም በጣም መክረው ነገር ስተዲ ግሩፕ ሲኖር ኢቭን በጣም አሪፍ ነው እላለሁ። ማለት ለሁለት ነገር ሊሆን ይችላል። አንደኛ በጣም በፍሬንድስ ጋር ምናምን ስትሆን ያው ወደ ሌላ ነገር ምናምን ልትገቡ ይችላል። የሆነ ጌም መጫወት ሊሆን ይችላል፣ ወር ፊልም ማየት፣ ወር ማውራት ሁላ ሊሆን ይችላል። አንዳንዴ ሊጠፋ ይችላል። ግን ዴዲኬትድ የሆነ ትሩሊ ዴዲኬትድ የሆነ ስተዲ ግሩፕ ካለ ግን በጣም የሚረዳ ነገር አንደኛ እሱ ነው። ማለት እኔ የማውቀው ነገር ጓደኛ ያውቀዋል ማለት አይደለም። ማለት እኔ የማውቀው የሆነ ሜተድ ጓደኛ ያውቀዋል ማለት አይደለም። እሱ የሚያውቀው የሆነ ሜተድ ያውቀዋል ማለት አይደለም። ምክንያቱም አንድ ነገር ፊዚክስ ላይ አንድ ነገር ለመስራት አንድ ዌይ ብቻ አይደለም ያለው፣ በጣም ብዙ ዌዮች አሉ። ምክንያቱም እንዳልኩ ቅድም ከፋውንዴሽኖቹ ስለሆነ ብዙ ጊዜ የምንነሳው ከነሱ በጣም ብዙ ራውቶች በጣም ብዙ መንገዶች ልንጠቀም እንችላለን። እሱ የሚያውቀው መንገድ እኔ ሊነግረኝ ይችላል፣ እኔ የማውቀው መንገድ እሱ ይነግረኛል። ኢቨን እኔ የማገኛቸው እና የምሰራቸው ጥያቄዎች እና እሱ የሚሰራቸው ጥያቄዎች አንድ አይነት አልነበሩ። እናም አይሆንም። ምክንያቱም እሱ ከተለያየ ሶርስ ይጠቀማል፣ እኔም የተለያየ ሶርስ ይጠቀማሉ። እነዚህን ኮምባይን ስናረጋቸው ግን ማለት እነዚህ ይሄን ነገር ሊመጣ ይችላል፣ ይሄ ነገር አስፈላጊ ነው ብለን የምንለው ነገር ኮምባይን ስናደርግ ግን ኢቨን ሞር ኢፊሽንት እንሆናለን ማለት ነው። እና እኔ በጣም ብዙ ጊዜ ያጋጥመኝ ነበር። ኢቨን ሞዴል እያለን አይ ቲንክ ብዙ ሰው ሁሉም ሰው ያጋጥማል። የሆነ ሳለ እናጠና ምናምንና ፈተናው ደርሶ ክላስ ከመግባታችን በፊት የሆነ ጓደኞች ጋር እንጠጋና ምንድን ነው ምንድን ያጠናው ምናምን እንልና የሆነ ነገር ዝም ብሎ ጣል ያደርግብናል። 1-2 ነገር ምናምን እቺ ነገር አላውቃትም ነበር ምናምን ላለን ፈተና ስንገባ የሆነ ሰዓት ላይ መታለች። ግሩፕ ስተዲ በጣም ይጠቅማል። ግን እንዳልኩ ኤፊሽንትሊ ከተጠቀመና ትሩሊ ዴዲኬትድ የሆኑ ሰዎች ከሆኑ እዛ ስተዲ ግሩፕ ላይ ያሉ በጣም ይጠቅማል። ግን እንዳልኩ ወደ ማውራት ምናምን ሊሄድ ይችላል። ግን ትሩሊ ዴዲኬትድ የሆነ ግሩፕ ከሆነ ግን በጣም ፈርዘር መሄድ ይችላል እሱ ነገር። ግሩፕ ስተዲ በጣም አሪፍ ነው ብዬ ነው ሪኮመንድ ማድረገው። በጣም ይገርማል። በጣም አሪፍ ገለጻን እየሰጠን ያለው። እሺ በአሁን ሰዓት ላይ አብዛኛው ተማሪ ፎከስ ማድረግ በጣም ያቅተዋል። ያው ሶሻል ሚዲያ አለና እስቲ ሶሻል ሚዲያ እንዴት ትጠቀም ነበር አንተ? ተማሪዎችስ እንዴት ቢጠቀሙ ትመክረናለህ? ቱ ቢ ኦነስት ሶሻል ሚዲያ በጣም ከሚያጠቃቸው ሰዎች ነበርኩኝ።
4 ወር ከምናምን ሲደርስ ላይክ የጀመርኩት ራሱ በዛ ምክንያት ነበር። የሆነ ሰዓት ላይ የሆነ ማጥናት ጀምርና የሆነ ነገር ሰርች ለማድረግ የሆነ ነገር ሳይገባኝ ይቀራል። እሱ ነገር ሰርች ለማድረግ እገባለሁ፣ ግን ሳላውቀው የሆነ ኢንስታግራም ስክሮል እያደረኩኝ ነው ምናምን ነገር እና ይሄ ነገር በጣም ያጋጥማል። አንድ የምለው ነገር ምንድነው በጣም ብዙ ጊዜ ሶሻል ሚዲያዎች አላቸው አይደለ ታይም ሊሚት አላቸው በቀን ምናምን ነገር እሱን ነገር በጣም አሪፍ ነው ብዬ አስባለሁ። ምክንያቱም የሆነ ሰዓት ላይ እሱን እንጀምር ስለነበር የሆነ ሰዓት ላይ በቀን ይህን ያክል ሰዓት ምናምን ብሎ ያስቀምጣል። ለምሳሌ ኢንስታግራም እንደዛ አለው። በቀን የሆነ ራስ ሴት የምታደርገው ሊሚት አለ። 4 ሰዓት ካልከው አፑ ላይ 4 ሰዓት ከቆየ በኋላ ያጠፋል። 30 ደቂቃ ካልከው 30 ደቂቃ አፑ ላይ ከቆየ በኋላ ያጠፋዋል። በቃ እንዲህ አይነቶቹ አሉ። ኦር ኢቨን አሉ ሌሎች አፕሊኬሽኖች ሎክ ሊያደርጉ የሚችሉ ማለት እራሳቸውን ለማናምነው ከሆነ ዋናና በጣም አሪፍ ብዬ የማስበው ግን ሞር ስልኩን ልክ ሲያጠኑ ስልኩን የማያዩበት ቦታ ቢያደርጉት። ይሄ ማለት እንዲህ አለ ስልክ የሚጠቀሙበት ሰዓት አለ፣ ግን እናጥና ሲሉ ጭራሽ ስልኩ የማያዩበት ቦታ ላይ ቢያዙ የማያዩበት ቦታ ላይ ሲሆን ማለት አይምሯችን እንዴት ነው ብዙ ጊዜ ነገሮችን ኮንስትራክት የሚያደርገው እዛው በቅርቡ ከሚያያቸው ነገሮች ነው ኢቭን እና ከሚያውቃቸው ነገሮች ነው። መጀመሪያ ላይ ይሄ መጀመሪያ ሳምንት ሊሆን ይችላል ስለ ስልኩ ሊያስብ ይችላል። ምክንያቱም በጣም ብዙ ጊዜ እሱ ላይ ስለነበር አእምሮ የነበረው ሲያይ የነበረው ስልኩ ላይ ስለነበር ላለፉት ሳምንታት ምናምን ሊሆን ይችላል እነሱን ኮንስትራክት ያደርጋል ጭንቅላት ላይ። ከዛ በኋላ ግን እሱ ከለመደ በኋላ እሱን ፎርስ አድርገን ካስለመደ በኋላ ግን በዙሪያው የሚያዩ ነገሮች ደብተር ሊሆን ይችላል ምናምን ነገር በዛ ሰዓት ምንድን ይባለው አይደለም በዛ ሰዓት ማይንዱ እዛ ላይ ነው ኮንስትራክት የሚሆነው። እሱ ነገር ኔግሌክት በዛ ሰዓት ሲሆን ልክ ቁጭ ሲሉ ማይንዳቸውን ኔግሌክት እያደረገው ይመጣል። ቤዚካሊ ማይንዳችን እንደ ኮምፒውተር ነው፣ ፕሮግራም መደረግ ይችላል። ፕሮግራም ነው የሚደረገው። እሱን ነው መጀመሪያ ፎርስ አድርገው እንደዛ ቢያደርጉ እኔ በጣም የምመክረው ነገር እሱን ነው። በጣም አሪፍ። እሺ አንድ ጥያቄ ነበረኝና ብዙ ተማሪዎች እንግሊዘኛ ችግር አለብን፣ በተለይ ደግሞ ወደ ክፍለ ሀገር ያሉ ተማሪዎች የእንግሊዘኛ ቋንቋ ችግር አለብን እና ይሄ ችግር ነበረ ወይ? እንዴት ነው ይህንን ችግር መቅረፍ የምንችለው እንግሊዘኛ ቋንቋን ታስባለህ? ይሄ ነገር ማለት አሁንም ከራሴ ማለት ሁሉም ከራሴ ስል ይወደ እንዳይመስላችሁ አሁንም ከራሴ ማውራት ይችላል። ምክንያቱም እኔ ተወልጄ ያደግኩት መቀሌ ነው። ሃይ ስኩል እዚህ መጥቻለሁ። አክቹዋሊ 3 ዓመት ሃይ ስኩል እዚህ የጨረስኩት ከ10ኛ ክፍል ጀምሮ። ግን ተወልጄ ያደግኩት 16 ዓመት መቀሌ ነው። እኔም ከክፍለ ሀገር ነኝ። አውቀዋለሁ ይሄን ነገር እኔም ነበረብኝ ይሄ ችግር እና ምንድነው ግን በጣም አይሮኒ በሆነ ነገር ማትሪክ ቢታይ አሁን ከፍተኛ ውጤቴ እንግሊሽ ነበር። እኔ ማለት ይሄን አይደለም ግን እውነት ለመናገር እሱ ነበር። ግን እንዴት ነው መሰላ ሙር የምትረዳው ነገር ቢሆን ራስን ኤክስፖዝ ማድረግ በቃ ቻሌንጁ በቃ ማለት አንዳንድ አለ የሆነ እንዴት ነበር የሆነ ራሳችን ኮንፋይን እናደርጋለን ማለት ራሳችንን በቃ በጣም በጠባብ ስኮፕ እንደባሉ እናደርጋለን። የማናውቀው ነገርን ቻሌንጅ ለማድረግ ይከብደናል። ግን እንደዛ ሳይሆን ራሳችን ኤክስፖዝ እናድርገው ለብዙ ነገሮች። ኮንቨርሴሽኖችን መስማት ሊሆን ይችላል ኦር አይሮን አንዳንዴ ማለት መጽሐፎችን ማንበብ ሊሆን ይችላል ምናምን ነገር ስናነበው ልክ የማናውቀው ቃል ምናምን ሲሆን ዝም ብለን ችላ ብለን ምናምን ልናልፈው እንችላለን። እንደዛ ሳይሆን ግን ራሳችን በቃ ኤክስፖዝ ማድረግ ነው ለዛን ነገር ማለት ለቋንቋ ብቻ አይደለም ግን ለሌላ ነገርም ሁሌ ራሳችን ኤክስፖዝ ማድረግ ነው። በቃ ራሳችን ለዙን ቻሌንጅ ማድረግ ነው፣ ራሳችን ማጋለጥ ነው። በቃ እንደዛ ስናጋለጥ ነው ዊክነሳችን የሚወጣው። ዊክነሳችንን በዛው ፊክስ ማድረግ የምንችለው ራሳችን ስናጋለጥ ነው። በጣም ዋነኛ ነገር ራሳችንን ማጋለጥ ነው። በቃ እንደዛ ሲሆን በጣም እየተሻሻለ ይመጣል። ኢቭን ሞር ራፒድም ይሆናል እንደዛ በሆነ ቁጥር። በጣም አሪፍ። እሺ አሁን ወደ መጨረሻው ጥያቄ ስገባ ብዙ ተማሪዎችን እናንተ የተቸገራችሁበት ነገሮች አሉ። 2016 ላይ ስትፈተኑ ከጓደኞች ጋር ያያችሁ ችግሮች ነበሩ እና እሱን ለመቅረፍ ከጓደኛችሁ ጋር የሚገርም ፓኬጅ ይዛችሁ መጥታችኋል። በተለይ ደግሞ አሁን ላይ ኢንተራንስ ኤግዛምን ለሚፈተኑ ተማሪዎች። ስለዚህ እስቲ ይህንን ነገር አብራራለን። ምን አይነት ፓኬጅ ነው ለተማሪ ይዛችሁ የመጣችሁት? ኦኬ ይሄ ፓኬጅ የሚሆነው እንዲህ ነው። ቤዚካሊ ላይክ ዋና ዓላማው
12ኛ ክፍል ተማሪዎችን በሶስት ወር ውስጥ ማትሪክ ሬዲ ማድረግ ነው። በቃ የመጀመሪያ ዋናው እንዳልከው እኔ ፊገር አውት እያደረግኩ ምናምን ነገር እኔም ሌሎች ስተዲ ፕላን ፊገር አውት እያደረግ ምናምን ኦልሞስት 4 ወር ከምናምን የተዘጋጀ ነው። ግን እኛ መሀል ላይ ማለት ብዙ ፊገር አውት የምናደርጋቸው ነገሮች ስለነበሩ ነው። አሁን ግን እኛ እነሱን እናውቃቸዋለን። አሁን እነሱን አንድ ላይ አድርገን የራሳችን የተጠቀምነው አለ። በጣም ብዙ ሪሰርቾችም የሰራንበት አለ። እንደዛ አድርገን 12ኛ ክፍል ተማሪዎችን በሶስት ወር ውስጥ ሙሉ ማትሪክ ሬዲ ማድረግ ነው ያመጣነው ፓኬጅ። ይሄ የሚሆነው ይሄ ፉሊ ኦንላይን ነው። እነሱ በፈለጉት ሰዓት አክቹዋሊ ሳይሆን ግን ሞር እነሱ ይመቻል። ምክንያቱም አሁን አስበን የነበረው ምንድነው ቅድም እንዳልከው ዩቲዩብ በቪዲዮ ሰርተን ምናምን ነገር ነው። ግን አሁን ቅድም ደግሞ ያነሳው ሊሚቴሽኖች ነበሩ። እሱን ነገር ስላሰብን ነው አሁን ቀጥታ እንዲህ ኦንላይን ቲቶሪንግ የሚል ነገር እያመጣ ነው። እና ኦንላይን ቲቶሪንግ ብቻ ግን አይደለም እሱ ላይክ ሜን ፓርቱ ነው እንጂ አሁን የኛ ፓኬጅ የሚሆነው በግሩፕ ነው። ግሩፕ ኦፍ ፋይቭ አድርገን ነው የምናስጠናው። ግን የኛ ግን ማስጠናት ብቻ አይደለም። እነሱን ቅድም ያሳየሁ የእነዚህ ቶፒኮች ለፓኬጁም አንዱ የተዘጋጁ ናቸው። እነዛ ምን ያክል ይፈጃሉ ምናምን የሚለው ነገር ማለት ነው። እና እንደዛ አድርገን የወጣ ፕላን አለ። እኛም ተጠቅመንበት የነበረ ማለት ነው። የሚሆነው በግሩፕ ኦፍ ፋይቭ ነው የሚሆነው። ለምዶ በግሩፕ የምናስጠናው የእኛ ደግሞ ዋና ዓላማ አንደኛ በሶስት ወር ሬዲ ማድረግም ሲሆን ተማሪዎችን ሆፕ እንዳለ ማሳየት ነው። በቃ ዋናው ከሶስት ወር ለማትሪክ ከማዘጋጀቱ በላይ ልክ ለማትሪክ በሶስት ወር ማዘጋጀቱ እኛ እንዲያሳየልን የምንፈልገው ሁሌ ሆፕ እንዳለ ለማሳየት ነው። ማለት የሆነ አልጀመርንም ምናምን የሚሉ ሰዎች ሊኖሩ ይችላሉ። ሁሌ ሆፕ አለ ማለት አስሎንጋስ ዩ ወርክ ሃርድ እና ስማርት ማለት አንዳንድ ሰዎች አለ ላይክ ዶንት ወርክ ሃርድ ወርክ ስማርት እና የሚሉ ነገሮች እንዳለ ሆኖ ግን ላይክ ወርኪንግ ሃርድ እና ወርኪንግ ስማርት አንድ ላይ ስታመጣው ደግሞ ኢትስ ሞር ኤፊሽንት። አስሎንጋስ ዊ ወርክ ሃርድ እና ዊ ወርክ ስማርት ሁሌ ሆፕ አለ፣ ሁሌ ተስፋ አለ የሚለው ነገር ይሄ ነገር በጣም ያሳያል። ምክንያቱም ዊዚን ስሪ ዊክ ማንዝ በሶስት ወር ውስጥ እሱን ነገር ባሉ ማድረግ ነው። ተማሪዎችን ለማትሪክ ሬዲ ማድረግ ነው ዋናው ፖይንቱ። እና በግሩፕ ያደረግነው ደግሞ ሆፕ ኮንታጂየስ ነው። ይሄ ማለት ይሄ ተላላፊ ነው። ተስፋ የሆነ ተላላፊ ነው ማለት አንዱ ማለት የሆነ ለውጥ አይቶ ራሱ ላይ የሆነ ሆፕ ሲያደርግ ምናምን ነገር ሌሎቹ እሱን አይቶ ሆፕ ያደርጋሉ ምናምን ነገር እና ቅድም ደግሞ እንዳልኩ ስናጠና ምናምን ነገር ተማሪዎች ራሳቸውን ሊሚታቸው ፑሽ ይደራረጋሉ። ይሄ ማለት ራሳችን ያየነው ነገር ስለሆነ እኔ ሳጠና ብቻዬን አይደለም ያጠናሁት፣ በግሩፕ ሆኜ ያጠናሁት። የዛኔ የሆነ ጓደኛዬ ነበር እና እነዚህ ምንድነው መሰለህ ጓደኛ የሆነ ጥያቄ ይዞ ሲመጣ አንተ የሆነ ጥያቄ ይዘህ ስትመጣ ምናምን ነገር ሊሚታችሁ ፑሽ ትደራረጋላችሁ። እኛ ይሄን ፓኬጅ ያቀረብነው እኛ ብቻ የምንሰጣችሁ አይደለም፣ እራሳችሁ በራሳችሁም ሊሚታችሁ ፑሽ እንድታደረጉ የሚያደርግን ነው። ይሄ ነገር ስናደርግ ጥያቄዎችን የማትሪክ ጥያቄ እኛም ያዘጋጀን አለ። ማትሪክ ጥያቄም ነው የምናሰራችሁ። እንዲህ እያደረግን በሶስት ወር ውስጥ እነሱ ነው ሬዲ የምናደርገው ማለት ነው። እና ስለ ፓኬጁ ማለት ፓኬጁ ኦፍኮርስ አሁን እኛ ገና ዩቲዩብ ላይ አልገባንም። ዩቲዩብ ላይ በፍሪ ማለት የዩቲዩብ ቻናል ሲመጣ ፍሪ ሊዛው እንለቃቸዋለን። ግን እሱ የሚቆይ ይመስለኛል፣ ምክንያቱም አሁን ፎከስ እያደረግን ያለ ነው እዚህ ላይ ስለሆነ። ግን ፓኬጁ በጣም አፎርዳብል ነው ቱ ቢ ኦነስት። ከሌላው ዝም ብሎ ከቲቶሪንግ አንጻር ሲታይ በጣም አፎርዳብል ነው። ምክንያቱም የሚሰጠው ፓኬጁ የሚይዘው ኢቨን ከቲቶሪንግም በላይ ነው። ግን ከሌላው ቲቶሪንግ አንጻርም ሲታይ በጣም አፎርዳብል ነው ቱ ቢ ኦነስት። ምክንያቱም ፉሊ ማትሪክ ማይንድድ የሆነ ኦር ማትሪክ ቤዝድ የሆነ ፓኬጅ ነው። ስለዚህ ሞር ከፈለጉ ሜይ ቢ ዲስክሪፕሽን ላይ ስልክና ቴሌግራም ዩዘርኔም ብታስቀምጥላቸው ሞር በዛ መጠየቅ ይችላሉ። ችግር የለውም። በማንኛውም ሰዓት ቢጠይቁ እኛ መመለስ እንችላለን። ያለን ፓኬጅ ግን ዋናው አይዲያ ይሄኛው ነው። በቃ በሶስት ወር ተማሪዎችን እኛ ራሳችን ሬዲ ማድረግ አንተኛ ፐርሰናሊ ማለት ነው። ፐርሰናል እንዲህ ላይቭ እየገባን ሬዲ ማድረግ እና ራሳቸውን ሊሚታቸው ፑሽ እንዲያደርጉ ማድረግ ነው። እና በቃ ያለው
ሆፕ ሰጥተን ያለው ጀነራል ላይክ ሜን አይዲያ ይሄንን ነው። ግን ሞር ዲቴይልድ የሆነ በጣም አፎርዳብል ነው እንዳልከው። ሞር ዲቴይልድ የሆነ ነገር ከፈለጉ ስለ ፕላኑ ምናምን ከፈለጉ ሜቢ እንዳልኩ ስልክና ቴሌግራም ቻናል ታስቀምጥላቸው እና በማንኛውም ሰዓት ኮንታክት አድርገው ይህን ነገር መረጃ ማግኘት ይችላሉ። ኦኬ ፊት አሁን ካነሳው ሀሳብ ጋር በጣም የሚገርም ሀሳብ ነው ያነሳችሁት። በጣም የሚገርም ፓኬጅ ያዘጋጀችሁልን በጣም አድርገን እናመሰግናለን። ግን እዚሁ እኔም የተፈጠረብኝ ጥያቄ ስለነበረ ነው። ቴሌግራም ላይቭ ላይ ነው የሚካሄደው መሰለኝ ፕሮግራም እና ላይቭ ላመለጠው ተማሪ ያ ቪዲዮ ተቀምጦ ይቀመጥለታል ወይ? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ አንዳንድ ፈጣን ተማሪዎች አሉ ደግሞ ለዚህ የሚሆኑ ትንሽ ቀርጠፍ የሚሉ መካከለኛ ያሉ ተማሪዎች አሉ እና እሱ እንዴት ነው የምታስኬዱት? ላይቭ ያመለጠው ተማሪ ደግሞ ያንን ቪዲዮ ያገኛል ወይ? ኦኬ በጣም ጥሩ ጥያቄ ነው። እንዳልኩ ቴሌግራም ላይ አይደለም የሚሆነው ነገር፣ ምክንያቱም የቴሌግራም ፊቸሮች በጣም ሊሚትድ ናቸው። ቱ ቢ ኦነስት የሚሆነው ሌላ የጉግል ፕላትፎርሞች ላይ ነው የሚሆነው። እንደ ጉግል ሚት ላይ ሊሆን ይችላል፣ ጉግል ክላስሩም ልንጠቀም እንችላለን። እሱን ነገር አንዳለ ሆኖ ማለት የጉግል ፕላትፎርሞች ላይ ይሆናል። ግን እንዳልኩ ተቀርጾ ይቀመጣል ወይ የሚለው ነገር ኦፍኮርስ ይቀመጣል። ፓኬጁ ላለው ሰው ኦፍኮርስ ይቀመጣል። እዚህ ሲሆን ደግሞ የዛን ቴሌግራም ላይ ፕራይቬት ቻናል ስለሚከፈት እዛ ላይ ይለቀቅላቸዋል። ኢቨን ላመለጠው ሰው ብቻ አይደለም፣ ኢቨን ተምሮም ድጋሚ እሱ ሌክቸር መስማት የሚፈልግ ሰው ሊኖር ይችላል። እሱን ነገር ፕራይቬት ቻናል ይኖራል። እዛም ላይ ሊለቀቅ ይችላል። ኦር ኢቨን ፐርሰናሊ ሊያደርጉ ይችላሉ። ሁለተኛ አይነት ሰው ጥያቄ ደግሞ እንዳልከው በጣም ፋስት ተማሪ ሊሆኑ ይችላሉ፣ ትንሽ ደግሞ ደከም ያሉ ሊኖሩ ይችላሉ። ማለት ልክ ነህ። እነሱ የሚፈልጉት ነገር የተለያየ ነው። ለምሳሌ ፋስት ተማሪ መጥቶ ለምሳሌ ከ600 ነው 500 የሚያመጣ ተማሪ ሜይ ቢ 550 ማምጣት የሚፈልግ ሊኖር ይችላል። አንዱ ደግሞ ጀስት ማለፍ የሚፈልግ ሊኖር ይችላል። እነሱ አሉ። ልክ ነው። ያኛው የሚፈልገው በጣም 550 ምናምን ማምጣት የሚፈልገው ላይክ ጥያቄዎችን ነው። እሱ መስራት የሚፈልጉ እሱ ማድረግ የሚፈልጉ ጥያቄዎች ሙር ለማትሪክ ሊያዘጋጁት የሚችሉ ነው። ይገባናል። እንዲህ ሊሆን ይችላል። ያኛው ደግሞ ከቤዝ ጀምሮ ሊያሳልፉ የሚችል እውቀት ይዞ እንዲሄድ ነው የሚፈልገው። እኛ ስንመጣ ምንድን ነው የምናደርገው? መካከለኛ ለተማሪም አለ። እኛ ስንመጣ ምንድን ነው የምናደርገው? ከኤቭሪ ሴሽን በፊት አለን። ከኤቭሪ ሴሽን በፊት እያንዳንዱ ተማሪ ለምሳሌ ዛሬ የሆነ ቶፒክ የምናስተምር ከሆነ እዛ ቶፒክ ላይ ምን ላይ ነው ፋል ሾርት የሚያደርገው ኦር ምን ላይ ነው እያቃተው ያለው ነገር የሁሉም ተማሪ ማለት የዛ ግሩፕ ተማሪ ያለውን ሰማና እኛ ሚድል ግራውንድ ላይ ሆነን ኤቭሪቲንግ እናስረዳለን ማለት ነው። እንዲህ ሲሆን ምናለን ማለት ቢሆንስ ፓኬጁ በጣም ፍሪ ነገሮችን ይዞ ይመጣል። ይሄ አንዱ ምንድን ነው ይህን ነገር ሲመጣ ለመፍታት የመጣው ምንድን ነው? ኤቭሪ ተማሪ አስተማሪዎችን በሳምንት አንዴ የማግኘት ሙሉ መብት አለው። ይሄ ማለት ለምሳሌ እኔ ፊዚክስ አሁን ዛሬ ለምሳሌ እኔም ራሴ ቱቶር አደርጋለሁ እነሱ ጋር ገብቼ እኔ ራሴ አገዛቸዋለሁ ማለት ከእነሱ ውስጥ አንዱ ነኝ። ለምሳሌ እኔ ፊዚክስ እያገዝኳቸው ትንሽ ደከም ያለው ተማሪ ያልገባው ፓርት ካለ ኦር ትንሽ የሆነ እዛ ላይ የሆነ ግራ የገባው ፓርት ካለ ከዛው ሴሽን ኦር ለምሳሌ ፊዚክስ በሳምንት አንዴ ከሆነና እዛ ያልገባው ነገር ካለ ሜይ ቢ ቅዳሜም ሊሆን ይችላል፣ እሁድም በማንኛውም ቀን ሊሆን ይችላል፣ አክቹዋሊ ሰኞም ሊሆን ይችላል። ፐርሰናሊ ያንን ቲቶር ማግኘት እፈልጋለሁ ይልና ያንን ቲቶር ካገኘ በኋላ ይሄ ፓርት አልገባኝም ብሎ የመጠየቅ ፐርሰናላይዝድ የሆነ ማድረግ አለበት ማለት ነው። በግሩፕ እንዳለ ሆነ በግሩፕ እንዳልኩ ቅድም ያለው ቤኔፊቶች እንዳለ ሆኑ ግን ስቲል ፐርሰናል የሆኑ ነገሮች የሚፈልጉ ሰዎች አሉ። ይሄን ነገርም አናሳጣቸው። ምንድነው የምናደርገው? እንዳልኩ ፐርሰናሊ ያገኙትና ይሄን ነገር ሞር ፈልጌ ነበር ይላሉ። ቲቶሪ ለነሱ ሞር ፐርሰናል በሆነ ነገር እነሱ ጋር ፐርሰናሊ ይጨርሳል ማለት ነው። ኦር እንዳልኩ ኦር ሜይ ቢ ኢቭን ሞር ጥያቄዎች ፈልጌ ነበር የሚል የሆነ ጎበዝ ተማሪ ምናምን ሊሆን ይችላል። ኢቭን ሞር ጥያቄን ፈልጌ ከዚህም በላይ ምናምን ኮምፕሌክስ የሆኑ ጥያቄዎች ቢል እና ቢመጣ ቀጥታ እሱ እዛው ቲቶር ጋር ሆኖ በዛው ሴሽን ፐርሰናሊ ኢቭን ሞር ኮምፕሌክስ የሆኑ ጥያቄዎች እና ሞር ሃርድ የሆኑ ጥያቄዎችን እንዲያሰራው ማድረግ ይችላል ማለት ነው። እነዚህ ነገር እንዳልኩ ሚድል ግራውንድ ላይ ማርና ግን ፐርሰናሊ ቲቶሮችን መጠየቅ ይችላሉ። ብዙ የሚያነሳው ነገር እንዳልኩ አፎርዳቢሊቲ ላይ ምናምን ሊሆን ይችላል። አሁን ለምሳሌ
ለምሳሌ ያክል ለመናገር ይሄ ፐርሰናል የሚጠይቁት ላይቭ ሴሽን ለምሳሌ ፓኬጁ ላይ እንደ ፍሪ ከማያስከፍሉት አንዱ ፍሪ ከሆኑ አንዱ ፓኬጅ ውስጥ ከሚጠቃለሉ አንዱ ነው። እንዲህ አይነት ነገሮችም አሉ ማለት ነው። እነዚህ ነገሮችን አድሬስ ይደረጋሉ። እሱ ችግር የለውም። በጣም አሪፍ፣ በጣም የሚገርም ነገር ነው የያዛችሁ። በተለይ ደግሞ ተማሪዎች ያልገባቸውን ጥያቄ ቀጥታ ለብቻቸው ማግኘታቸው ያለምንም ክፍያ የሚገርም ሀሳብ ነው። ተማሪዎች ይህንን በደንብ ፓኬጁን መጠየቅ የምትፈልጉ ተማሪዎች እዚህ ጋር በማስቀምጥላችሁ ስልክ ቁጥር ወይም ደግሞ የቴሌግራም ዩዘርኔም በደንብ ዲቴል መጠየቅ ትችላላችሁ። ያፊት አንድ ጥያቄ የተነሳብኝ፣ ይህ ፓኬጅ ተጀምሯል ወይስ መች ነው የሚጀመረው? ኤግዛክት ታይም ታሳውቀን ደስ ይለናል። ተማሪዎች ቶሎ መመዝገብ ካለባችሁ እንዲመዘገቡ። ኦኬ እሱ ይህን ፓኬጅ ገና አልተጀመረም። አሁን እኛ ማለት እኔም ራሴ ኦንላይን ቲቶር ሆኜ ይሰራ ነበር። አሁን ሌሎቹም ኦንላይን ቲቶር ሆኖ ይሰሩ ነበር፣ እንደ ሆም ቲቶር ምናምን ነበርን እና እዛ ላይም ያየናቸው አንዳንድ ነገሮች ነበሩ። ራሳችንም ይህን ካየን በኋላ ነው ዋይናት እንዲህ ከሆነ ኢቭን እኛ አሁን ሞር እናውቀዋለን፣ ከአስተማሪም ከቲቶርም ፖይንት ኦፍ ቪው እናውቀዋለን። ምክንያቱም እኛም እዛው ላይ ስለነበርን እኛ ደግሞ ሞር ከተማሪ ፖይንት ኦፍ ቪውም እናውቀዋለን ምን ነገር እንዳለ። ምክንያቱም እኛም ተፈታኝ ስለነበርን ምን ቢሰጠን ይሻል ነበር ብለን ስለምናውቀው እነዚህ ከሁለቱ ፖይንት ኦፍ ቪው እናውቀዋለን። አሁን የተነሳ ነው ከሁለቱ ፖይንት ኦፍ ቪው አይተን ይህን ከሁለቱ አንጻር ነው በደንብ አድርገን ይህን ፓኬጅ ያዘጋጀ ነው። ይህን ፓኬጅ ገና አልጀመርነውም። በአሁኑ ነው ላውንች እያደረግን ያለ ነው። ሜይ ቢ ሞስት ፕሮባብሊ ከሁለት ኦር 3 ዓመት በኋላ ፉሊ ላውንች ይደረጋል እና ለአሁኑ ብዙ ተማሪ ማለት አሁን ብዙ ተማሪ መቀበል አይደለም ያለ ነው። ምክንያቱም አንደኛ እንዳልነው አሁን ሁለቱን አይተን ስለሆነ ይሄን ነገር ለምን በራሳችን እንዲህ አድርገን እኛ ሞር ኢፊሽንት እንሆናለን ብለን ያመጣ ነው። ቲቶሮችን ስንመርጥ በጣም ፒኪ የሆነን ነው። ምክንያቱም አንዱ ራሴ ነኝ። በጣም ፒኪ ማለት ብዙ ቲቶሮች ሲመጡ በምናምን ይሄ ማትሪክ 500 አለ ምናምን ያሉና ኢስናተቦዳት ኢሰቦት ያላችሁን ነገር ዴሊቨር ማድረግ ትችላላችሁ ወይ ነው። አንድ ተማሪ ሞስት 500 ስላለው ብቻ ኦር ምናምን ስላለው ብቻ ኦር አንድ አስተማሪ ዲግሪ ስላለው ብቻ ዳዝንት ሚን በደንብ ማስተማር ይችላል። በደንብ ማስተማር የሚችለው እሱ ነው ማለት በደንብ እንደዛ ነው። ይሄ ማለት ሞር እንዴት ማስረዳት ይችላሉ የሚለው ነገር ነው። እንዲህ ሲሆን በጣም ፒክ የሆነን የመጣ ነው። ብዙ ተማሪ አንቀበልም አሁን ምክንያቱም ቲቶሮቹ እንደዛ ስለሆኑ ብዙ ተማሪ ብንቀበል ኳሊቲውን ትንሽ ሊቀንስ ይችላል። ሁሉም አድሬስ ማድረግ ስለሚከብድ ለአሁኑ ሞስት ከ10 እስከ 12 ተማሪ ነው ያልነው ማለት ማክሲማም የምንቀበለው ለአሁኑ። ግን በአሁኑ ብቻ አልቅም። አሁን 3 ወር ካለቀ በኋላ ቀጣይ ደግሞ በ3 ወር ይኖረናል። ቀጣይ 3 ወርም ይኖረናል። ሞስት አሁን በዚህ ዓመት ሁለቴ ነው የሚሆነው ፓኬጁ። ምክንያቱም 7 ወር የቀራቸው ወደ 7 ወር አካባቢ ሁለቱ 6 ወር ይሆናል ማለት ነው። በዛ እናደርጋለን። 8 ወር የሚቀር ከሆነም እንደምንም ልክ 3ኛ ፓኬጅ ለማምጣት እንሞክራለን። ግን ለአሁን ያለው ይሄኛው ነው። እስከ 10 እስከ 12 ተማሪ ለአሁን እንቀበላለን ያልነው። በቀጣይ ፓኬጁም ያው ሙር በጣም ሃንድ ፒክድ የሆኑ ቲቶሮች ከመጡ ደግሞ እንደዛ እናደርጋለን ማለት ነው። ሙር ልንጨምረው እንችላለን። ለአሁኑ ግን ከ10 እስከ 12 ተማሪ ነው ማክሲማም ያለው። ማክሲማም የሆነ ኳሊቲም ዴሊቨር እንድናደርግ እኛ ማለት ነው። ኦኬ፣ በጣም ብዙ ዛሬዎችን በጣም አድርገን እናመሰግናለን ያፍትዬ። ተማሪዎች ያፊትም በቀጥታ መጠየቅ የምትፈልጉ ተማሪዎች በዚህ ሳምንት የሆነ ላይቭ ዲስከስ ይኖረናል። ኮቺንግ ያፊትን ቀጥታ መጠየቅ ሰዓት አመቻችተን ይህን ላይቭ ኮቺንግ ወይም ደግሞ ላይቭ ስልጠና የሚሰጠን በቴሌግራም ቻናላችን ይሆናል። የቴሌግራም ቻናላችን ላይ እዚህ ላይ ማስቀምጥኩላችሁ ወይም ደግሞ ቴሌግራማችሁ ላይ ቲቢያን ፎከስ ካላችሁ ታገኙናላችሁ። እዛ ላይ ጆይን አድርጋችሁ እዛ ቻናል ላይ ቀጥታ ያፊትን የተፈጠረባችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እዛ ላይ ላይቭ እናዘጋጃለን። እንዲሁም ደግሞ ያፌት ያዘጋጁትን ፓኬጅ ማግኘት የምትፈልጉ ከሆነ ወይም ደግሞ ላውንች ሲደረግ እንዴት ነው የምናውቀው ካላችሁ እዛው የቲቢያን ፎከስ ቴሌግራም ቻናላችን ላይ አናውንስ እናደርግላችኋለን። ስለዚህ ቴሌግራም ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ዩቱባችንም ዛሬ የሚገርም ዲስከስ ነበረ። ፊዚክስን በደንብ አብራርቶ ነው ለሁላችንም ተስፋ ሰጥቶናል። በደንብ ደግሞ ኮች እንዲያደርገን ደግሞ ቴሌግራም ቻናላችን ላይ እንጋብዘዋለን። ያፌት ጊዜን ሰቦተ በጣም ስለመጣ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።
ኦኬ እሺ፣ በሌላ ቪዲዮ እንደምንገናኝ ተስፋ አድርጋለሁ። ቴሌግራም ቻናላችን ላይ ፖስት ታደርገናለህ። ተማሪዎችም ሀሳብ ካላችሁ እዛ ላይ ጠይቀዋል። ተማሪዎች ይህንን የመሰለ ፕሮግራም ያዘጋጀነው ቲቢያን ፎከስ ነን። እባካችሁ የቴሌግራም ቻናላችንን ጆይን አድርጉ። እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ሀሳባችሁን አስቀምጡልን። ላይክ ማድረግ እንዳይረሳ። ሰብስክራይብ ግዴታ ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ወዳችኋል። አመሰግናለሁ።